የቤት ሰራተኛ ያላችሁ ኦርቶዶክሳውያን በደንብ አድርጋችሁ ስሙኝ። ይሄ ቪዲዮ እጅጉን ይጠቅማችኋል። ለሁሉም እያዳረሳችሁ ስሙኝ። አንድ ጥያቄ ልጠይቃችሁ። የቤት ሰራተኛችሁን እሁድ ጠዋት እንድታስቀድስ ትፈቅዱላታላችሁ? ወንጌል እንድትሰማ ትፈቅዱላታላችሁ? ንስሐ እንድትገባ ትፈቅዱላታላችሁ? በእውነት እንደዚህ የምታደርጉ ኦርቶዶክሳውያን ካላችሁ እናንተ እግዚአብሔር ይባርካችሁ ናችሁ። አሁንም እግዚአብሔር ይባርካችሁ። በቃ ይሄ ነው ክርስትና። ነገር ግን የቤት ሰራተኛችሁን እሁድ ጠዋት እንድታስቀድስ የማትፈቅዱ፣ ወንጌል እንድትሰማ የማታደርጉ፣ ንስሐ እንድትገባ ጊዜ የማትሰጡ አሰሪዎች ይኸውላችሁ፣ የቤት ሰራተኛችሁም እንደናንተ የምትጸድቅና የምትኮነን ነፍስ አለቻት። የቤት ሰራተኛችሁም እንደናንተ እሁድ ጠዋት ማስቀደስ የምትናፍቅ ነፍስ አለቻት። ንስሐ መግባት የምትፈልግ ነፍስ አለቻት። ታዲያ ምን ችግር አለው እሁድ ጠዋትን እንድታስቀድስ ብታደርጓት ሰራተኛችሁ? ምን ችግር አለው ንስሐ እንድትገባ ትንሽ ጊዜ ብትሰጧት፣ ከንስሐ አባት ብታገናኟት ምን ችግር አለው? ጥቅሙ እኮ ለራሳችሁ ነው። ይኸውላችሁ የእናንተ አምላክ እኮ የሰራተኛችሁም አምላክ ነው እኮ። አንድ ነው እኮ አምላካችሁ። ታዲያ እናንተ ከአምላካችሁ እየተገናኛችሁ እሷን ለምንድን ነው የምትነጥሏት እንዴ? እሁድ ጠዋት እንድታስቀድስ ብታደርጓት ምን ችግር አለው? ከቅዳሴ በኋላ ቁርስ ተሰርቶ እንዲጠብቃችሁ ፈልጋችሁ ነው አይደል? ኧረ አንድ ቀን ቁርስ ይቅርባችሁ። ምንድነው ቢቀርባችሁስ ችግሩ? ይኸው ስንት ዓመት ተበላ እኮ። ምንም መብል በቃ ተበልቶ የሚጠፋ ነገር ነው እኮ። ጽድቁ አይበልጥባችሁም? ይኸውላችሁ ሰራተኛችሁ ወንጌል ብትሰማ፣ ብታስቀድስ፣ ንስሐ ብትገባ ከሷ በላይ ጥቅሙ ለራሳችሁ ነው። ለምን ካላችሁኝ ወንጌል የምትሰማ ከሆነ የምታስቀድስ ከሆነ ንስሐ የምትገባ ሰራተኛ ከሆነ ያላችሁ እኮ ልጅ የምንታረግብኝ ይሆን ቤቴን ትዘርፈው ይሆን ብላችሁ አትሰጉም። ምክንያቱም ወንጌል የገባ ከሆነች ይህን አታደርግማ። ጥቅሙ ለራሳችሁ ነው። ሰራተኞቻችሁን በመንፈሳዊ ሕይወታቸው እንዲበረቱ ፍቀዱላቸው። መቼም ልጅ ነው ብላችሁ አትንቁኝም። አደራ አድርጉት። ለሁሉም አዳርሱልኝ። እወዳችኋለሁ።